ስለዚህ ሐሳባችሁን እዛ ውስጥ አድርጉ ሁሌ። በቃ ግሩፕ ዲስከሽን ላይ አንዱ ይሄ ነው። ትሪኪ ብዬ ማስባቸውን ነገሮች ነው እየነገርኳችሁ ያለሁት። በተረፈ የጥያቄና መልስ ላይ ምናምን ባለፈውም ብያለሁ። የጥያቄውን ጥያቄ ፍሮም ዘ አዘር ግሩፕ ሲመጣ ዳይሬክትሊ ለኔ ነው ብላችሁ አዳምጡት። እኔን ነው የሚመለከተው ብላችሁ። ምክንያቱም መጀመሪያ ጥያቄ ነው የሚያስጠይቁት። ከዛ በኋላ እስኪ ከዚህ ግሩፕ ገሌ መልስ፣ ከዛ ግሩፕ ገሌ መልስ ስለሆነ የሚባለው ዩ ዶንት ኖ ቻንሱ ሊደርሳችሁ ይችላል። ስለዚህ አንድ ጥያቄ ከአንድ ግሩፕ ሲመጣ ቁጭ ብላችሁ ዝም ብላችሁ ገሌ ነው እኔ 3 ጊዜ ስላወራው አሁን የሱ ተራ ነው ብላችሁ እንዳታስቡ። ሐሳባችሁን ሰብስባችሁ አዳምጡ። ከዛ በኋላ ምናልባት ጥያቄ ወደ እናንተ ከመጣ ለመመለስ አትቸገሩ። ቅድም እንዳልኩት ነው ጥያቄ መልሱ የሚጀምረው ጥያቄውን ከመረዳት ነው ማለት ነው። ያን በማድረግ ነው ልታልፉት የሚችሉት። ኢንተርቪውም እንዳልኳችሁ ነው። ኢንዲቪዥዋል ላይ ሲመጣ የመስማት የመጀመሪያ ራሳችሁን ኢንትሮዲዩስ ስታደርጉ በጣም ብሮድ አታርጉት፣ በጣም አታስቡት። በሰፋ ቁጥር የእናንተም የእንትናችሁ ነው ኬጃችሁ ይሰፋል። ይሄ የምትጠየቁት ጥያቄ ምናምን ከኮንቨርሴሽኑ ስለሆነ አምሹር ከራዲዮን ይነግረናል እንዴት እንደነበረ በተወሰነ መልኩ። በእርግጠኝነት ከምትናገሩ ነገር ነው ጥያቄ የሚመጣው እንጂ ለገሌ ይሄን ጠይቅ፣ ለገሌ ይሄን ጠይቅ ተብሎ የሚሰጥ ጥያቄ የለም። ስለዚህ ኮንቨርሴሽናችሁ ላይ ምጥን ይሆን። ያን ካረጋችሁ በኋላ እንደ ቅድም ጥያቄ ሲመጣ በትክክል ማዳመጥ፣ መረዳት። ያልተረዳችሁት ጥያቄ ካለ ኢን ጉድ ላንጉዌጅ ማስደገም ካለባችሁ ማስደገም። ሁሌ ደግሞ እንደገና ፕሊስ ሴይ አጌን ፕሊስ ምናምን እያላችሁ ደግሞ እንዳታሳልፉ። በቃ በተቻለ መጠን በመጀመሪያ ተረዳችሁ ለመመለስ ሞክሩ። ያልተረዳችሁትን ጥያቄ ግን ለመመለስ አትሞክሩ። ጥያቄውን ሳትረዱ መልስ መስጠት ኢዝ ዋን ኦፍ ዘ ፌሊየር። ምክንያቱም እሱ ራሱ የኮሚኒኬሽን ስኪል ነው። ማዳመጥ ኢዝ ዋን ኦፍ ዘ ኮሚኒኬሽን ስኪል አይደል? ስለዚህ እንደዛ አድርጉ ብዬ አስባለሁ። በተረፈ ደግሞ እስኪ ከሌሎች ጋር ስናወራ እና ያለን በአምላክ የቀረ ነገር ካለ ምን አልከኝ? ምንድን ነበር ግራጁዌት ያደረከው መጀመሪያ? ድምጽ የእንትን ያለ እየተቆራረጠ ነው ነው ወይስ በምንድን ነበር ግራጁዌት ያደረከው መጀመሪያ? እኔ ነው። እሺ እኔ በኮምፒውተር ኢንጂነሪንግ ነው ግራጁዌት ያደረኩት። ምን ኢንተርቪው ልታደርገኝ ነው? ያው ትጠይቃለህ ወይስ ያን ጥያቄ አይደለ? ለምን ወደ ፓይለት መጣ? እሱ ከባድ ጥያቄ ነው። እንግዲህ መልሱን አልነግርህም። እሺ ስፔረት ሰሮኝ ነው። መልሱን አልነግርህም። ያው ለላይኮ ምንድን ነው ለምን ወደ ፓይለት መጣየት በፊት ሁሌ ሺህ ጊዜ ምናምን ብየዋለሁ ይሄን ነገርና be honest and give the right answer። ይሄ አውቃችሁ ይሄ የእንትን እንዳይመስልባችሁ መልስ ስትሰጡ የውሸት የማስመሰል አይነት መልስ እንዳትሰጡ ነው ሁሌም የምመክራችሁ። be honest ማለት ትምህርት ጨርሳችሁ ገና ግራጁዌት አድርጋችሁ ከሆነ የመጣችሁት ገና ግራጁዌት ማድረግ ነው ስራ እየፈለኩ ስለነበር ስራ አገኘው ምናምን ከሆነ ሆነን አይ የልጅነት ህልሜ ነው ካላችሁ የልጅነት ህልማችሁ ነው፣ ግን ሜክ ሴንስ ግን መስጠት አለበት። ህልም ብቻ ሆኖ ተኝተህ መጥተህ ከሆነ ችግር አለ። ለህልምህ አሁን ድሪምህ ከነበረ ፓይለት መሆን ምን ስታረግ ቆየ፣ እንዴት ራስን አዘጋጀ ምናምን ተከታይ ጥያቄዎች ይመጣሉ። እሱንም እኔ በይተር ወይ ለመመለስ ሞክሩ። ሌላ ስራ እየሰራችሁ ሌላ ስራ አጥታችሁ ከሆነ ወደዚህ የምትመጡ ቤተር ኦፖርቹኒቲ ሲክ ከማድረግ አንፃር ምናምን ሊሆን ይችላል። ይሄንን ኢን ሆነስት ኤንድ ጉድ ኢንግሊሽ በተለይ ስራ ደግሞ ለቃችሁ ወደዚህ ሙቭ ለማድረግ ፕላን እያደረጋችሁ ያላችሁ ሰዎች ስትናገሩ እንደዚህ አይነት ነገር የነበራችሁበትን ወይም ያላችሁበትን መስሪያ ቤት ባለፈውም ብያችኋለሁ
ይሄ የሚያጣጥል የሚያናንቅ አይነት መልስ እንዳትሰጡ። ምክንያቱም ነገ የምትታዩት ሌላ ካምፓኒ ላይ ከኢትዮጵያን ኤርላይንስ አሁን ኢትዮጵያን ኤርላይንስ ቀጥሯችሁ ሌላ ካምፓኒ ደግሞ መግባት ብትፈልጉና ሄዳችሁ ኮምፒት ብታደርጉ ስለ ኢትዮጵያን ኤርላይንስ እንዲህ ነው ማለት ነው የሚያወራው ተብላችሁ ነው ጀጅ የምትደረጉት። ስለዚህ ኢቨን ኢፍ የነበራችሁበት መስሪያ ቤት ጥሩ ነገር ባይኖረው ራሱ ትራይ ቱ ሜክ ኢት ፖዘቲቭ የምትለቁበትን ምክንያት ከራሳችሁ ፐርሰናል ሪዝን ጋር ምናምን ብታያይዙት ሞር ቤተር። እንደዛ አድርግ ይመስላል። እሺ በአምላክ እሺ ይበቃል ለዛሬ። ከራዲዮን በጣም ቁጭ ያለና ከሱም ጋር እናውራ። ሌላ ጊዜ ደግሞ ከገባን እንደዚሁ እንግዲህ እንላለን። ጉድ ላክ ብለናል። ለማንኛውም ለሁላችሁም እሺ ከራዲዮን አለ አለ ጤና ይስጥልኝ ካፒቴን፣ እንዴት ዋልክ? እግዚአብሔር ይመስገን። እንዴት አመሸ? ይሰማል አለን እግዚአብሔር ይመስገን። መጀመሪያ ላመሰግን እፈልጋለሁ ለኢንተርቪው ጋይድ ምናምን አድርገኝ ጋይድ ያረከኝ ነው የመጣ ኢንተርቪው። አመሰግናለሁ። እሺ ዋር ዌልካም። ዋናው እሱ ነው። እስኪ እንደው የት ነው እንትን ሪክሩትመንት ፕሮሰስን እያደረክ ያለው? እኔ ጎንደር ዩኒቨርሲቲ ጎንደር ነው ፕሮሰስ እያደረኩ ያለሁት። ኦኬ እሺ ቅድም እንግዲህ መግቢያ ላይ ለማውራት ሞክሬያለሁኝና ያው እንደዚህ ኢንተርቪው አድርጋችሁ ሬዲ ጨርሳችሁ የመጣችሁ ልጆች ገስት ላይ ያስገባችሁ ስታወሩ ሜክ ኢት ፕሮፌሽናል። እሺ ይሄ ልክ አሁን እያወራሁበት ባለበት መንገድ የምሰጣቸው ቲፖች ካሉ ወይም የገጠመን ነገር አሁን ስለምጠይቀ ስታወራ ፕሮፌሽናል አድርገው። እንደዚህ ተጠየቅኩ እንደዚህ መለስኩ ምናምን ሳይሆን ይሄ የነበረውን ሂደቱን እና ካንተ ዝግጅት ምናምን አንፃር ምን እንደገጠመ እና ምን ብታረግ ኑሮ የተሻለ ፐርፎርም ልታረግ እንደምችል የመሳሰሉ ነገሮችን ትነግረናለህ ማለት ነው። ተግባባን? ያው እንግዲህ ስንገባ መጀመሪያ ግሩፕ ዲስከሽን ነበር። ግሩፕ ዲስከሽን ላይ ያው ትንሽ የአይዲያ እጥረት ነበር። እዛ ግሩፕ ዲስከስ የምናደርግበት ሰዓት የአይዲያ እጥረት ነበር። ያው ይሄ ትንሽ መዘጋጀት ይጠይቃል። ይሄ እንግሊሽ ፕሮፊሸንሲም ትንሽ ይከብድ ነበር። እዛ ግን አንድ የሆነ ስህተት ሰርቼ ነበር። ምንድነው እዛ ግሩፕ ዲስከስ እናደርግ ኢንተራክት ማድረገው አብሬ ከግሩፕ ሜምበሮች ጋር ነው። ግን የሆነ እንትን ስጠየቅ ዳይሬክት ለኢንተርቪወሮቹ መልሼ ያው እንደገና ቲፕ ሰጠው እንደገና ከግሩፖች ሜምበር ለአዘር ግሩፕ ሜምበሮች አስረዳዋቸው። ይሄ አንዳንዴ የሆነ የምንሰራው ነው። ኢንተርቪው አሪፍ ነበር። እንግዲህ በደንብ መጀመሪያ ወደ ኢንተርቪው ከመሄድ በፊት ዲቴይል እዛ ኢትዮ ፓይለት ግሩፕ እና ፊሸር አቪያተር ግሩፕ ያሉትን ዲቴይል ሰርቼ ተዘጋጅቼ በደንብ ለጥያቄው እንትን ብዬ ነበር የሄድኩትና የጠየቁኝም ደስ ይል ነበር። ቀለል ተቋርጧል ባል ከራዲዮን ድምጽ ተቋርጦ ይሰማል ከራዲዮ? እሺ እሺ አይ ቲንክ ኦኬ ኔትወርኩ ማለት ነው። እሺ ወጣ። እስኪ ተመልሶ ከመጣ እናስገባዋለን። ኤኒዌይስ ጥሩ ነገር እያወራ ነበረ። እስከዛ እሺ ሌሎች ገስቶች ካስገባና ከናንተም ደግሞ የተወሰነ ሀሳቦችን እንወስዳለን። እሺ አንድ ሁለት ሰው ላስገባና እንቀጥላለን። ከራዲዮን ኔትወርክ ከተስተካከለልን እንደገና ሪኩዌስት ታስገባሃል። ምክንያቱም ያው እሺ ሪቮሉሽንም ነበርክ መሰለኝ ቅድም። እሺ አክሰፕት አድርጌ ነበር ለምን አልገባም ነው ይሏል። እሺ አንድ ሰው ልጨምር። ኦኬ ከራዲዮን ተመልሷል መሰለኝ።
እሺ መላና ይቅርታ ብሩክ ማይካቸውን ታርጉ። እሺ እሺ ከራዲዮን ተመልሰሃል። ኔትወርክ ተቋረጠ መሰለኝ። ኔትወርክ ተቋርጦ ነበር። ያው ይቅርታ እና እዛ ኢንተርቪው ያደረኩት የዛሬ ሳምንት ነበርና ትላንት ተደውሎ ስልክ አላነሳውም ነበር። አዲስ አበባ ከኤችአር ነበር የተደወለልኝ። የሆነ አይ ቲንክ የሆነ ፎርም ስሞላ ኢትኒሲቲ የሚለውን የሆነ እንዳጠቃላይ የሞላ ነው ኢትዮጵያን ብለን ነበርና አይ ቲንክ ያ ይመስለኛል። ይሄ ችግር አለው ወይ? ይሄ ማለት ይሄን አሁን በትላንት ስልክ ባለማንሳቴ ፌል የማድረግ ቻንስ አለኝ ወይስ በወርቅ ሲል ሊደወልልኝ ይችላል ወይ የሚለውን በዚያው አብሬ ጥያቄ ለማንሳት ነው። ኦኬ እኔ እንጃ። ይሄ ችግር ሊሆን አይችልም። ያው የሚደውሉልህ ፎር ሹር ኢትኒሲቲ የሚለው ፎርም ላይ መሞላት ያለበት ነገር ስላለ እሱን ትክክለኛውን መረጃ ጠይቀው እዛው ጋር ሊያስተካክሉት ነው የሚሆነው። መልሰህ ለመደወል ሞክራል? አምስቴ ምናምን ሞክሬ ግን ምላሽ አላገኘሁም። ኤኒዌይስ አይ ዶንት ቲንክ እሱ ለፌደር ምክንያት አይሆንም። ሌሎቹ ጓደኞች ጋር ሴም ቲንግ ከነበረ እነሱ ጋር ደውለው ያሉትን ምናምን ማወቅና መጠየቅ ትችላለህ ብዬ አስባለሁ። ከዛ ውጪ ኦልሬዲ አሁን ጎንደር አልቋል ኢንተርቪው ምናምን። ኢንተርቪው አልቋል። የሮብለት ነው ምናምን ያለቀው አልቋል ሁሉም። ኦኬ እሺ መች ነው የተደወለልህ? የተደወለልኝ ትላንት ነው። ትላንት በሳምንቱ ነው የተደወለልኝ። ኦኬ ኤኒዌይስ ይሄ ትልቅ ኢሹ ነው ብዬ አላስብም። ምናልባት ወደ ቀጣዩም ስቴፕ አልፈህ ከሆነ ቀጣይ ላይ መስተካከል ያለበት ፎርሙላ የሚስተካከል ነገር ካለ እንደገና ጠይቀው ያስሞሉሃል ብዬ አስባለሁ። ያው ያጋጥማል ስልክ አለማንሳት ምናምን፣ እነሱም ይሄን አንደርስታንድ ያደርጋሉ ብዬ አስባለሁ። ዶንት ወሪስ። ግን ኢንተርቪው እንዴት ነበረ ምናምን የሚለው ላይ እያወራን ነበር። ከዝግጅትህ አንጻር በቂ ተዘጋጅቼ ነበር፣ በተዘጋጀሁት ልክም ሂጄ እዛ ፐርፎርም አድርጌያለሁ ብለህ ታስባለህ? አዎ በጣም እንደዚህ መጀመሪያ በጣም እንደዚህ የምከታተል ነበርና ዲቴል ነው በጣም ማለት ባክፋየር ይኖራል ብዬ ለዛም እየተዘጋጀው በደንብ እንትን እያልኩ ራሴን እንደገና እንትን እያልኩ በጣም በደንብ ተዘጋጅቼ ነበር ሄድኩ። ግን ሲሄድ እንግዲህ ልውደቅ ልለፋ አላቀባይዱን ነው። ግን ጥያቄዎቹ በጣም በቃ የተዘጋጀውባቸው ይመጣሉ ብዬ ኤክስፔክት ያረኳቸው ናቸው። ደግሞ አንዳንድ ጥያቄዎችም ራሱ ባክፋየር የሚያስነሱ ጥያቄዎች መልሶች መልሼ ነበር። ግን ባክፋየር ምንም ነገር የለ። አሪፍ ነበር። ኢንተርቪወሮችም ደስ ይላሉ በጣም በቃ እኛን በትክክል እንድንመልስ በቃ እኛን እንድንረጋጋ አድርገው ኢንተርቪው ስለሚያደርጉ ምንም ችግር የለ። ያው በቻላችሁት የምመክረው በቻላችሁት እዛ ግሩፕ ጋር ያሉ ጥያቄዎችን እነዛን በደንብ መስራት፣ ደግሞ ኮንፊደንስ ዴቨሎፕ ማድረግ። ያው ኮንፊደንስ ዋናው ነገር ስለሆነ ያው የተለያዩ ከጓደኛም ከተለያየም ነገር ኮንፊደንስ እንትን ማለት እዛ ውስጥ ደግሞ ስንሆን አንዳንድ አዌርነስ ይጠፋል። አሁን ቅድም እንዳልኩት ግሩፕ ዲስከሽን ላይ አሁን እኔ መጀመሪያ አዌሩኝ የነበረ የሄድኩት ግን ሳላስበው ምን አደረኩ ፊቴን ከግሩፔ መልሼ ወደ ኢንተርቪወሮቹ ፊቴን በዛን ጊዜ የሆነ ነገር ቲፕ ሰጡኝ። ወደ ፊት ግን መልስ እንደዚህ አድርገን ተናሉኝ። ኦኬ ቴንኪው አመሰግናለሁ ብዬ እንደገና ወደ እንትኖች ወደ ግሩፖች አረኩ እና እዛ ምንም መጀመሪያ ያው አእምሮን አሳምሮ መግባት ነው። አእምሯችሁን አሳምናችሁ ከገባችሁ ዝም የሚከብድ የለም። ጓደኛ ነው ይሄ ነው። ይቅርታ አቤል አስገባኝ ብለህ ጨቀጨቀኝ። ሙዚቃ ልጋብዘን ነው እንዴ? ሙዚቃውን ዝጋው፣ ማይክን ሚውት አድርግና እሺ፣ ጠብቀን ገስት ላይ እሺ። ይቅርታ ከራዲዮን ቀጥል። እና እንደዛ ነው። እዛ እንግዲህ ጥያቄዎቹ ሞስት ኮመንሊ ተመሳሳይ እዛ የተጠየቅነው አብዛኛው ስናይ ተመሳሳይ ጥያቄዎች እዛ ይሄ ፊቸር አቪያተር ፋይል ላይ ያሉ እዛ ኢትዮጵያን አቪዬሽን ኢንትራንስ ኤግዛም ያሉ ኢንተርቪዎች ተብለው የተጠቀሱ አሉ። እነዛ ውስጥ ጥያቄዎቹ እነዛ ናቸው የተጠየቀው። እንግዲህ ባክፋየርም ካለ ለባክፋየሩ ለምሳሌ ለምንጠየቀው ጥያቄ ለባክፋየሩ መጀመሪያ ተዘጋጅተን ከሄድና እዛ ኮንፊደንስ አይጠፋም። ስንጠየቅም ለምሳሌ ተዘጋጅቼ እነዛን ጥያቄዎች ተዘጋጅቼ ስለሄድ
ስጠይቅ ደስ ብሎኝ ነው በቃ በጣም ደስ ብሎኝ ነው የምመልስላቸው። ባልዘጋጅ ግን የሆነ ፍራቻ ሊመጣ ይችላል፣ የሆነ መረበሽ ነገር ሊመጣ ይችላል። ግን ተዘጋጅታችሁ ከሄዳችሁ ምንም ችግር የለው። በተቻለ መጠን ለመዘጋጀት ለህልማችሁ ዋጋ መክፈል አለባችሁ ነው የምለው። እሺ ይሄ አሁን ሁለቱንም ግሩፕ ዲስከሽኑንም ኢንዲቪዥዋል ኢንተርቪውንም ጨርሰሃል አሁን አንተ? አዎ ጨርሻ የዛሬ ሳምንት የጨረስኩት። አዎ እሺ ኢንዲቪዥዋል ኢንተርቪው ላይ እንዴት ነው አንተ ከተናገርከው ነገር ነው ተነስተው ጥያቄዎችን ሲጠይቁ የነበረው ወይስ ሌሎች ቴክኒካል ነገር ጥያቄዎችን ጠይቀዋል? አይ ቴክኒካል ጥያቄዎች አልተጠየቁም። ከማወራውም ተነስተው አልጠየቁኝም። ዳይሬክት እዚህ ስሊፑ ጋር ያለ ጥያቄ አለ፣ እነዛን ዳይሬክት ነው የጠየቁኝ። ስመልስም በመለስኩት ጥያቄ መሰረት እንደገና ባክፋየር ጥያቄም አልጠየቁኝ። ዝም ብለው 6 ጥያቄዎች አሉ እዚህ በስሊፑ ጋር ያሉ 6ቱን ጥያቄዎች ጠየቁኝ፣ ምላሽ መለስኩላቸው። ግን ባክፋየር ምንም አልነበር። የተጻፉ እነሱ የሆነ ቼክ የያዙት እዛ ጋር አሉ፣ እዛ አይተው ጠየቁኝ፣ እዛ መለስኩ። ምንም ባክፋየርም አልነበረም። ኦኬ እሺ ጥሩ ነው። ኤኒዌይስ ባጭሩ እዚህ ውስጥ ላሉ ሰዎች ላይቭንም ለሚከታተሉ የምሰጠው ምክር ምንድነው? በአጠቃላይ እንዴት ይዘጋጁ? እንትን የምሰጠው ምክር መጀመሪያ ይሄ ከጥያቄዎች አሉ እዛ እንደነገርኳቸው ፋይል ፊቸር አቪያተር ፋይል የሚሉ ጥያቄ ኢንተርቪው ጥያቄዎች አሉ። እነሱን አወርደው መስራት መዘጋጀት። ይሄ ደግሞ ሲዘጋጁ በራሳቸው መንገድ ሳይሆን እዛ አንዳንድ ለምሳሌ ጋይድ ብሎ የተጻፈ ጋይድ በኢንተርቪወሮች አማካኝነት የተዘጋጀ ጋይድ አለ። ያን የኢንተርቪው ጋይድ አለ። በዛ መሰረት ራሳቸውን አዘጋጅተው መሄድ። እዛ ፕላስ ደግሞ ኮንፊደንስ ያስፈልጋል። እውቀት ቢኖርም ያን ተዘጋጅተን ብንሄድም ኮንፊደንስ ከሌለ ከዛ ከኢንተርቪው ውስጥ ሊጠፋ ስለሚችል መጀመሪያ ምን ዴቨሎፕ ማድረግ አለብን? ኮንፊደንስ። ከቻለ ከጓደኞች ጋር በሰፈር ካለ እንደዚህ የሆነ ኮሌጅም ራሱ ከቻላችሁ እንትን ካለ ኮሌጅ ጋር የሆነ ለማስተማር አሁን እኔ በጣም የጠቀመኝ ኮሌጅ አስተምር ነበርና በዛ ኮንፊደንስን ዴቨሎፕ አደረኩ፣ የሰው ፊትን ዴቨሎፕ አደረኩ። እዛ ምንም ስገባ ምንም ያስፈራኝ ነገር የለም። በቃ ጀስት ቀለል አድርጌ ተፈተንኩ ማለት ነውና እነዚህን ዴቨሎፕ ብታረጉ ነው ማለት። አመሰግናለሁ። እሺ ከራዲዮን በጣም እናመሰግናለን። እንግዲህ መልካም እድል ብለናል። አይ ሆፕ አሜን እንገናኛለን። ሰላም ሁን። እሺ ቴንክ ዩ። እሺ ቴንክ ዩ። አመሰግናለሁ። እሺ ብሩክ አለ እንዴት ነህ? ሰላም ብለናል። እሺ ብሩክ ከየት ነው? ምን ስቴጅ ላይ ነው ያለው? እሱን ንገረንና ጥያቄ ካለ ወደ ጥያቄ እንሄዳለን። እኔ ከናዝሬት ከአዳማ ማለት ነው። ኦኬ ስቴጅ ደግሞ ያልከው ኢንተርቪው አድርጌ ጨርሻለሁ። ኢንተርቪው እና ግሩፕ ዲስከሽን እሱን ጨርሼ ሲጠባበቅኩ ነው። በጣም አሪፍ። እንዴት ነበር ታዲያ ኢንተርቪው ግሩፕ ዲስከሽን? ምን ታዘብክ? እንዴት ነበር ዝግጅትህ መጀመሪያ? ከዛ ከተዘጋጀህበት አንፃር ሄደህ ደግሞ የገጠመ ነገር እንዴት አገኘው? ያው እንግዲህ የኔ ዝግጅት በመሰረቱ የመጀመሪያው ዋናው ዝግጅቴ እንትን ነበር። እነዚህ ኮመን ኢንተርቪው ኩዌሽኖች ተብለው የሚጠቀሱትን እነሱ እንደ መጀመሪያ ግራውንድ ወስጄ በእነሱ ዙሪያ ላይ ተዘጋጀው። ለምሳሌ ቴል ሚ አባውት ዮርሰልፍ፣ ዋትስ ዩር ዊክነስ፣ ዋትስ ዩር ስትሬንግዝ፣ እነዚህን የመሳሰሉ ኮመን ኢንተርቪው ኩዌሽኖች ኦቨርኦል ማለት ነው። እነሱን የመሳሰሉት ላይ ራሴን ሞር ሬዲ አደረኩኝ የመጀመሪያ። ኔክስት ስቴፕ ደግሞ ሞር ጥያቄዎችን ወደ አቪዬሽን ስፔሲፊክ አደረኳቸው። ማለት በአየር መንገድ ሌቭል ምናልባት ሊጠየቁ የሚችሉ ጥያቄዎች የራሴ ኤክስፔክት ማድረጋቸው ነገሮች በእነሱ ዙሪያ ራሴን አዘጋጀው። ከዛ ሞር ናቹራላይዝ ለማድረግ አሁን እንዴት ነው ነገሩን ስክሪፕትድ የሚመስል አይነት አነጋገር እንዳይሆን በጣም ናቹራሊስቲክ እንዲሆን ኦተንቲክ እንዲመስል በተቻለ አቅም ያንን ነገር ከራሴ ሪል ላይፍ ጋር አዳፕት አድርጌው ነገሩን ለመያዝ ሞከርኩ። በተለይ ቴል ሚ አባውት ዮርሰልፍ ኮሩ ስቴጅ ነው፣ ፐርሰናሊ ዋናው ስቴጅ ነው ከሁሉም ማለት ነው። ቤዚክ ስቴጅ እሱ ነው። እሱ ላይ በደንብ የተሰራውበት እሱ ፓርት ስለነበረ እንደውም ቀጥሎ የመጡት ጥያቄዎችም ከዛው ነው የሚጠየቁት። ሜቢ ብዙዎች ስላሉት ቀጣይ ኔክስት ኩዌሽን ብዙ ጊዜ የሚጠይቁት ከቴል ሚ አባውት ዮርሰልፍ ላይ ከተናገርካቸው ነገሮች ስለሆነ እዛ ላይ በተቻለ አቅም ምናልባት እንደ ቲፕ የምንለው ይሄ ያልተንዛዛ ፕሪሳይስ የሆኑ
ነገር ግን ሁሉን ነገር በተቻለ አቅም አብዛኛውን ጥያቄዎች የሚመልስ ፕሪሳይስ የሆነ ኢንትሮዳክሽን ካደረግ ቀጥሎ የሚመጡትን ጥያቄዎች ሞር ኢዚ ያደርጋቸዋልና እኔ በዛ መልኩ ነበር ራሴን ያዘጋጁት። ኦቨርኦል ለኔ ቴንቴን የነበረ እንትን ነው። በጣም ማለት የተጠየቁትን ጥያቄ ኦልሞስት መልሻለሁ ሁሉንም። ምናልባት በእነሱ ዘንድ መጥፎ ኢምፕሬሽን የፈጠረ ጥያቄ ካለ አላቅም፣ ግን እኔ በእኔ ዝግጁነት አንጻር ብዬ ሳስቡ ኦልሞስት ኤቭሪ ኩዌሽን ዌል ዲፌንድ አድርጌያለሁ ብዬ ገምታለሁ። አላቅም ከዛ ውጪ ሊጠየቁ የሚችሉ ጥያቄዎች ላይ መጀመሪያ ያው ቴል ሚ አባውት ዮርሰልፍ ትባላለህ። እኔ ለምሳሌ እሺ ብሩክ ቀደም ምናልባት መግቢያ ላይ ካልነበርክ አላቅም፣ ያው እዚህ ጋር ኦሬዲ ኢንተርቪው አድርጋችሁ የመጣችሁ ልጆች መጣችሁ እዚህ ጋር አስገብቼ ገስት ላይ ስታወሩ ቢ ፕሮፌሽናል ኤንድ ኮንፊደንሻል ብያለሁ። ሼር የምታደርጋቸው ኢንፎርሜሽኖች ይሄ ብሮድ የሆነ ሁሉን ነገር እንዲህ ዝርግፍ አድርጎ ምናምን ሳይሆን ቲፕ ማድረግ። ምክንያቱም እንዳልኩት ነው ይሄ ስናት ቀላል ነገር አይደለም። እንደ ሀገር ያለ ኮምፒቲሽን ነው። ብዙ ሺህ ሰዎች አንተን ጨምሮ ብዙ ሺህ ሰዎች ኮምፒት እያደረጉበትና ቦታውን እየተወዳደሩበት ያለበት ነገር ነውና ኮምፒቲሽን should be fair። ለምሳሌ እኛ እዚህ ጋር ሜቢ 90 ሰው ምናምን ነገር ላይቭ ላይ ገብተን እያወራን ነው። ሰው ጥያቄዎችና መልሶችን አገኘን። ከዛ በኋላ ግን ሌላ የቀረ 90 ሺህ ሰው ሊኖር ይችላል አይደለ? ያ ሰው ፌርሊ ይሄንን ኦፖርቹኒቲ ያለማግኘት በተለይ ከገጠር የሚመጡ እንደዚህ ይሄ ነው ይሄ ላክ ኦፍ ኢንፎርሜሽን ያለባቸው ብዙ ሰዎች አሉ። ግን ኖሌጁ ካፓሲቲው and everything else ኑሯቸው ኢንፎርሜሽን ባለማግኘታቸው ምክንያት ብቻ ፌል የሚያደርጉ ለነሱም ፌር እንድንሆን ፕላስ ደግሞ ፕሮፌሽናል እንድንሆን እንፈልጋለሁ። እኔ አይታችሁ ከሆነ ሼር የማደርገው ኢንፎርሜሽን ይሄ ለምሳሌ ዳታዎችን ምናምን እንደዚህ የኤግዛም የኢንተርቪው ምናምን እንደዚህ አይነት ነገሮች ዳታዎችን ሼር አላደርግም። መጀመሪያ ነገር ያስጠይቀኛል እንደ አንዱ የካምፓኒ ሰራተኛ። ሁለተኛ ነገር አግባብ ነው ብዬ አላስብም። honestly speaking there is a lot of better ways ይሄንን ለማድረግ ለመተጋገዝ። እኔ አሁን ይሄ ግሩፕ ክሬት የተደረገበት ምክንያት ፊቸር ቤተርስ ምናምንም ቲፕ ለመደራረግ ነው እንጂ ለመኮራረጅ ነው ብዬ አላስብም። መኮራረጅ ትውልዱንም የሚያጠፋ ነገር ነው። ስለዚህ ስታወራ ይቅርታ ስላቋረጥኩ፣ ስታወራ የምትሰጠን ኢንፎርሜሽን ዳይሬክት የሆነ ነገር እንዳይሆን ፕሊዝ እሱ ላይ ተጠንቀቅ። ጀስት ቲፕ አድርግ። እንዲህ ዝግጅቴ እንዲህ ነበር፣ እዛ ጋር ያገኙት እንደዚህ ነው። ግሩፕ ዲስከሽን ላይ ይሄ ነበረ ክፍተቴ፣ ምናልባት ወይም ሌሎች ላይ ያየሁት አንዱ ችግር እንዲህ ነበረ። በቀጣዮቹ ስትሄዱ ይሄን እዚህ ዜሪያ ላይ ራሳችሁን ብታዘጋጁ ብትሰሩበት ቢሆን ይሻላል እንጂ ጥያቄው ይሄ ነበር ያወራነው እንዲህ ነው ምናምን አይነት እንዳይሆን ነው። እሺ ቴንክ ዩ ሶሪ። ያው እንዳልከው አንፌር ነው የሚሆነው በእርግጥ። ስለዚህ ቤዚካሊ ቀደም እንዳልኩት ሁለቱ ስቴጆች አሉ፣ ግሩፕ ዲስከሽኑ እና እንትን እንዳለው ማለት ነው። ሰው ለሁለቱም ራስን ሞር ከእንግሊዘኛው አንፃር ራስን ዝግጁ ማድረግ ኢትስ ቤዚክ ነው። ባጭሩ የተረዳሁት ነገር ቢኖር ቋንቋ መሰረታዊ ነገር ነው። በቃ ቋንቋ ላይ ሀሳብን ፕሪሳይስሊ ኮንፊደንትሊ ስቴት ማድረግ ይሄ ማንዛዛቱ በቃ አስፈላጊ አይደለም። ብዙ ሰው ላይ ይወጣ አንዱ ስህተት አንድን ሀሳብ ለመግለጽ ብለ የተለያየ ቃላት ስትጠቀም ይንዛዛና መጨረሻ ላይ አንተንም እንትን እንድትል ያደርጋልና ሀሳብንም መረዳትንም ኩዌሽን ውስጥ ጥያቄ ውስጥ ይከተዋል። እና ብዙ ምናልባት ከግሩፕ ዲስከሽኑ የተረዳሁት የራሴ ፐርሰናል እንትን ኢንተርቪው ላይ ይልቅ ከሌሎቹ አንፃር ካየሁት በግሩፕ ዲስከሽን ካየሁት አንፃር ካየ ነው አንዱ ዋነኛው ችግር ብዬ ማስበው የቋንቋ እጥረት ያለበት አለ። ሶ ከዛ አንፃር የቋንቋ እጥረቶችን ለመፍታት መሞከር ሲንቀጥል ቀደም እንዳልኩትም ስክሪፕትድ የሚመስል አይነት ንግግር ጥሩ አይደለም። ይሄ የተሸመደደ አይነት ነገር አለ ብዙ ተማሪ ጋር የምትመለከተውና ጥያቄውን ደግሞ በደንብ ነው የሚያስታውቀውና በኤአይ በምናምን የተዘጋጁ የሚመስሉ ጥያቄዎች እነሱን ቀጥታ ይዘህ መተህ ሸምድደህ እነሱን አቀርባለሁ ብትል ቢጠፋብህ ኦልሞስት ዩ ሉዝ ዩር ኦቨርኦል ኮንፊደንስ። ሙሉ ኮንፊደንስ ነው እዛ ጋር ሉዝ የምታደርገውና ከመሸምደድ ይልቅ ሞር ወደ ውስጥ ለማስረጽ መሞከር። እኔ አሁን በስቴጅ ብሬክ ዳውን አደረኩትና በ5 ስቴጅ እኔ በእያንዳንዱ ሞመንት ላይ ስቴጆቹን ነው ያስተዋወስኩ። በእነዛ ስቴጆች ላይ አጠር ያለች ነገር ብታስቀምጥ
እንደ ቲፕ ምናልባት ይጠቅማቸው ይችላል ባይ ነኝ። ያ ነው በጣም እንግዲህ አሪፍ። እኔ ያጋጠመኝ ነገር ይሄ ነው። እሺ ሌላው ግሩፕ ዲስከሽኑ ላይ ምን ኦብዘርቭ አድርግ? ለምሳሌ መጀመሪያ ቶፒኩ ይነገራችኋል ከግሩፕ ትሆኑና በግሩፕ አንድ ላይ ሆናችሁ ስታወሩ የነበረው ጋፕ ምን ነበር? እ፣ እንግዲህ ቶፒክ ይሰጥሃል። የምትመርጠውን ሳይድም እነሱ ናቸው ይመርጡልህ። ምናልባት እኔ አንድ አዎ ያላወቅኩት ነገር ቶፒክ ተሰጥቶ የራስን ሳይድ የምትይዝ ነበር ይመስለኝ፣ ግን ማለት ራሳቸው ናቸው ሳይድ የሚመርጡልህ። ለምሳሌ የኛ ሶሪ የኛ ይቅርና ግን የተሰጠን ታይትል የነበረው ላይ እ፣ እኔ ኦፖዝ አድርገህ እንደውም ነው ወይስ? አዎ አይ ማለት ሁለት ነገሮች መረጡ። ሁለት ምርጫዎች አሉ ኦልሞስት ጥያቄው ላይ ማለት ነው። ሁለት ነገር ኤ እና ቢ ያለው ብለህ ብናስብ እኔ ምናልባት ኤን ልመርጥ እችላለሁ ላይክሊ ብዙ ሀሳብ ስለማገኝበት፣ ግን እነሱ ቢ ላይ ውስጥ ነበር የከተቱኝ። ኤግዛክትሊ ስለዚህ ስለዚህ ትንሽ ምን አይነት ዲስአድቫንቴጅ አለው? ከግሩፕ ጋር በጣም እንትን ማድረግ አለብህ፣ መግባባት አለብህ። እንደ አጋጣሚ ሆኖ እንደ እድል ከልጆቹ ጋር ወዲያው ተግባብተን ነበር። ትንሽ አጉላልተውን ነበር እዚህ ናዝሬት ላይ ጠዋት ብለውን ወደ ኦልሞስት ወደ 10 ሰዓት ምናምን ነው ኢንተርቪው የሚያደርግ ነው። ኦኬ ስለዚህ በዛ መካከል ከልጆቹ ጋር አንድ ላይ ተገናኝተን ምሳም በላን ምናምን ትንሽ ተግባባንና ዲስከስ እናደርግ ትንሽ የመግባባቱ ነገር ተፈጠረ። ያ አንድ አድቫንቴጅ ልጠቅሰው ትችላለህ፣ ግን ሞስት ላይክሊ ከግሩፕ ጋር የመግባባቱ ነገር እጅግ ወሳኝ ነው። የሚሰጥህ አይዲያ ደግሞ ማንኛውም አይዲያ ሊሆን ስለሚችል ለሆነች አሁን ብዙ ጊዜ ሬዲ መሆን ማለት በተሰጠህ ጥቂት ደቂቃ ውስጥ ለምሳሌ 3 ደቂቃ ተሰጠንኛ ለመዘጋጀት እንደ ቡድን ለ10 ሰው በ3 ደቂቃ ውስጥ ሀሳቦችን ስቴት አድርገህ ከዛ አንዳንድ ደቂቃ ይሰጣል ጀስት የራስን ሀሳብ ልትገልጽበት። ከዛ ደግሞ ክሮስ ይኖራል ጠይቅ ወይ መልስ እና በተቻለ አቅም ወይ ከጥያቄው ወይ ከመልሱ መሳተፍም አድቫንቴጅ ይሰጣል ባይነኝና ከዛ አንፃር በዛ መልኩ ብትዘጋጅ ጥሩ ነው። ከቶፒክ አንፃር ኢንተርቪው ላይ እሱን ያየሁት። አያቸው አሁን እዚህ ጋር በፊትም ነግሬያቸዋለሁ። ይሄ ግሩፕ ዲስከሽን ሀሳቡ ያንን ሀሳብ ወይም የተሰጣችሁን ቶፒክ ደግፋችሁ ወይም ነቅፋችሁ ስትከራከሩ የማሸነፋችሁ እና የመሸነፋችሁ ሁኔታ አይደለም የሚታየው፣ ኮንቨርሴሽኑ ነው የሚፈለገው እና ለማሳመን የምትጠቀሟቸው ቃላት ነው የሚታዩት፣ ኮንፊደንሳችሁ ነው የሚታየው፣ ቲም ወርካችሁ ነው የሚታየው እና በዛች በተሰጣችሁ ታይም ፍሬም ውስጥ ደግሞ ምን ያህል ኦኬ ሀሳቦችን አመንጭታችሁ ያንን ያመነጫችሁትን ሀሳብ ደግሞ ፎር ዘ አዘር ግሩፕ ሪፍሌክት አድርጋችሁ ያንን ግሩፕ ማሳመን ትችላላችሁ። ታስ ሆል ኮንሰፕት እንጂ የምትደግፈውና የምትነቅፈው ተብሎ መርጠህ ምናምን ቢሆን ኖሮ ምንም ይሄ ቻሌንጅም አይደለም ሲጀምር። ምክንያቱም ኮንፈርት ዞን ላይ ነው ማለት ነው የምትጫወተው። ስለዚህ እዚህ ጋር ጥሩ ነገር ነው ያነሳኸው። ሌሎቻችሁም እንግዲህ አይ ሆፕ ራሳችሁን ከዚሁ ዝግጁ ታደርጋላችሁ ገና ኢንተርቪው ያደረጋችሁ ልጆች። ሶ ዶንት ኤክስፔክት ቱ ሴሌክት አ ሳይድ። እዛው ጋር አሳይን ነው የምትደረጉት። በቃ ይሄ አምስታችሁ ኦፖዝ፣ አምስታችሁ ደግሞ አርጋችሁ ወይ ደግፋችሁ ምናምን ተብላችሁ ነው። ስለዚህ እና በጣም አሪፍ ቲፕ ነው ብሩክ። ይሄ ዝግጅቱም ላይ ያወራው ነገር በጣም ወሳኝ ነገር ነው። ሂውማናይዝ ማድረግ፣ የሽምደዳ ነገር አለማድረግ በጣም ትልቁ ችግር። በጣም ብዙ ልጆች እኔም ኢንተርቪው ሳደርግ ምናምን ማያቸው ይሄ እንትን ራሳቸውን ሲያስተዋውቁ የተመረቁበትን ሲጂፒኤ ምናምን ሲያወሩ ያስደነግጣቸዋል። 3.8 4 3.9 ምናምን ይላችሁና and then when it comes to the conversation በቃ ሽምደዳ ነው የሚያወራችሁ። ይሄ በቃ ቫልዩ ያሳጣዋል። የተማርክበትን የደከምክበትን ይዘህ የመጣው ነጥብ ምናምን አይደለም እዛ ጋር ላይክ እንደሌላ መስሪያ ቤት ኦኬ ይሄ ልጅ ፎር ሪዞን የጨረሰው ስለዚህ ፊት ነው ተብሎ የምትገባበት አይደለም ይሄ መስሪያ ቤት ወይም ይሄ ፖዚሽን። I'm sorry to say that ግን እንዳለው እዛ ጋር ስማርት መሆን ይጠበቅባችኋል። ኖሌጃችሁ ጄኒዩን መሆኑን ማሳየት መቻል አለባችሁ። ዝግጅታችሁ ኢቭን ኢፍ ሸምድዳችሁ እንኳን ብትመጡ ስትሸመድዱ ጀስት እንደ ጸሎት ምናምን ነገር ሳይሆን ለማወቅ እንደሆነ እናም የሸመደዳችሁትን ነገር ተረድታችሁት እንደምታወሩት የሚያሳይ እንትን ነው ሊኖራችሁ የሚገባው ኮንቨርሴሽን ነው ሊኖራችሁ የሚገባው። የምታወሩበት መንገድ ሰውኛ መሆን አለበት እንጂ ከመጽሐፍ እንደሚያወራ ሰው እንደዚህ ብላችሁ አታውሩ። ስለዚህ ይሄንን ነው
ብሩክም ከሳይስ አድርጎ ሲያወራ የነበረው በጣም አሪፍ ቲፕ ነው። እናመሰግናለን ብሩክ። እሺ ቴንክ ዩ ችግር የለውም። እሺ ቀጣይ አቤል መሰለኝ የሚቀጥለው። አቤል አለ? አዎ አለው። ካፕቴን ሰላም ነው? አለ። ካላስገባይም ብለህ ምናምን ሳስገባ እዚህ ጋር ጋበዝከን ምንድን ነው? አዎ የሆነ ቦታ ነበርኩኝና ላውድ ላይ አድርጌ እያዳመጥኳችሁ ስለነበረ ሚት ማድረግ ረስቼ ነው፣ ይቅርታ። ችግር የለውም። እሺ እስኪ አንተስ ወደ ጥያቄ ልግባ። አሁን የት ነው ያለው? እኔ አዲስ አበባ ነው ያለሁት። ገና ፈተናው አልወጣም። ኢንተርቪው እና ግሩፕ ዲስከሽን እየጠበቅኩ ነው ያለሁት እና በመዘጋጀት ላይ። ምታልፍ ይመስላል ፈተናውን? እንዴት ነው ኤግዛሙን አልፍ ያለው ብለህ ታስባለህ?